ሰላም ሰላም ውድ ተመልካቾቻችን የእውነት ቶክ ሾው ነው። የዚህ ፕሮግራም አዘጋጅና አቅራቢ ነብይት ማራናታ ተክለ ሰንበት ነኝ። ዛሬም እንደተለመደው በዚህ ፕሮግራም ላይ የተለያዩ እንግዶችን ይዘን እንቀርባለን። ዛሬ ደግሞ አይሪ ማርያም ቶሚን ይዘን ቀርበናል። እንግዲህ በዚህ ፕሮግራማችን ላይ በርካታ የተደበቁ እውነቶችን እንዲሁም ደግሞ ጠቃሚ የሆኑ የህይወት ልምዶችን የምንካፈልበት ስለ ወንጌል ስለ ራእይ ዋጋ የከፈሉ እንዲሁም ደግሞ ራእያቸውን በርካታ ቻሌንጆችን አልፈው ዛሬ ያሉበት ደረጃ የደረሱ እንግዶችን ይዘን የምንቀርብበት ነው። መልካም ቆይታ ይሆንላችሁ። ጥሪያችንን አክብረሽ ስለመጣሽ በጣም እናመሰግናለን። እንግዲህ ዛሬ በእውነት ቶክ ሾው ከአንቺ ጋር በሚኖረን ቆይታ ወደ ኢትዮጵያ ከመጣችሁበት ጊዜ ጀምሮ እንዲሁም ደግሞ በዚህ እየሰራችሁ ስላላችሁት ስራ እንዲሁም ደግሞ እግዚአብሔር በሰጠሽ ራእይ መሰረት በአሳለፍሻቸው በእነዚህ 60 ዓመታት እግዚአብሔር አብሮሽ ስለሰራው ስራ የምንከፋፈልበት ጊዜ ነው። እስቲ ራስሽን ለተመልካቾቻችን አስተዋውቂልን። አይሪ ማርያም ቶሚ ይባላለሁ። ትውልድ ሀገሬ ፊንላንድ ነው። ከፊንላንድ ወደ ካናዳ ተሻግሬ ነው ወደዚህ ወደ ኢትዮጵያ የመጣው። እንግዲህ ወደ ኢትዮጵያ በምን ዓመተ ምህረት መጣችሁ? እንግዲህ ከኢትዮጵያ ሕዝብ ጋራ ብዙ ቆይታ እንዳለሽ አማርኛሽም ጥርት ያለ ነው። እንግዲህ በቆየሽባቸው ቆይታዎች ለዚህ ሀገር ያለሽን ክብር ለዚህ ሀገር ያለሽን ፍቅር የሚያሳይ ከራእይ ባሻገር ቋንቋውንም መልመድ በራሱ ያለንን ፍቅር የሚያሳይ ነው። ስለዚህ ዛሬ 60 ዓመት እንዴት ነው ወደዚህ የመጣችሁ? ስንት ሆናችሁ ነው የመጣችሁ? ቤተሰብ ነበር የመጣ ነው። ታላቅ ወንድሞቼ 2 ወንድሞቼ እና እናት አባቴ እኔ ሆነን ነው የመጣ ነው። በ1959 ነው የገባ ነው። በኢትዮጵያ ገና ቀን ነበር የገባ ነው ወደ አዲስ አበባ። ከአዲስ አበባ 135 ኪሎ ሜትር ርቀት ላይ ነበረ የፊኒሽ ሚሽን ጣቢያ የነበረው። በእነሱ ስር የስራ ፍቃድ እና መኖሪያ ፍቃድ ስላገኘን እነሱ ጋር ነበር በመጀመሪያ ያረፍነው ለአንድ 3 ዓመት ያህል። እሺ ክብር ለጌታ ይሁን። እንግዲህ በዚህ ቆይታችሁ ውስጥ ሙሉ ፋሚሊው ነው ወደዚህ የመጣው ወደ ኢትዮጵያ የመጣውና አባትሽና እናትሽ እንግዲህ በዚህ ቆይታቸው በርካታ ስራዎችን ሰርተዋል። እንግዲህ በዋናነት ሲሰሩ እንደነበረ የሰማሁት የወንጌልን ስራ ነው። በርካታ ገጠሮችን በእግራቸው እየሄዱ ወንጌል ይሰሩ እንደነበር እንዲሁም ደግሞ ወንጌል ባልደረሰባቸው ቦታዎች ላይ ዋና ታርጌታቸው እሱ እንደነበር ሰምቻለሁ። እስቲ ስለሱ አጫውቱ። እንግዲህ ያው ለወንጌል ስራ እንደመጡ ያው እኛ ህፃናት ነበር። እኔ የ10 ዓመት ልጅ ነበርኩ። ወንድሜ 12 ዓመት ነው። ትልቁ ደግሞ 17 ዓመት ነበረ። እናትና አባቴ ታርጌታቸው እሷ እንዳለችው ያው ሌሎች ሚሽነሪዎች ያልደረሱበት ወንጌል ያልደረሰበት ቦታ ለመስበክ ነበረ፣ ለማስተማርም ነበረ። የዛን ጊዜ በኃይለ ሥላሴ ጊዜ በንጉሥ ኃይለ ሥላሴ ጊዜ ማለት ነው ዝም ብሎ ወንጌል ብቻ መስበክ አይፈቀድም ነበረ። እጅ ስራና ልዩ ልዩ ሙያ ማስተማር ግዴታ ነበርና አባቴ የእንጨት ስራ ያስተምር ነበረ። እናቴ ደግሞ ልዩ ልዩ የእጅ ስራዎችን ታስተምር ነበረ። በየሰፈሩ በየመንደሩ ሲሄዱ የመጀመሪያ ዓመት የምንሄድበት እንትን አልነበረንም። ያው በእግርና በፈረስ ነበረ። ፈረስ ኮንትራት ይዘን ከሰዎች ወስደን አንዳንድ ጊዜ ጥሩ ፈረስ ያጋጥመናል፣ አንዳንድ ጊዜ የደከመ ፈረስ የሚያጋጥመን አብረን በእግር ብንሄድ ይሻላል ብለን በእግር እየሄድን ፈረሱን እንጎትት ነበረ እና ምግብ ደግሞ አባቴ የኢትዮጵያ ምግብ ቶሎ አልለመደም። ሆዱን ስለሚያሙ አልቻለም መብላት ብዙ ጊዜ። ግን እኛ ደግሞ ቶሎ ለምደን ምግቡንም እየበላን እንደምንም ብለን እንል ነበረ እና ችግር አልነበረም በምግብ በኩል። አባቴ ብቻ ነው የሚቸገረው። ለሱ በፈረስ ላይ ጭነን አንዳንድ ነገር የሚበላውን ነገር ይዘን እንሄድ ነበረ። ወንጌል ደግሞ ምናልባት ትልልቅ ሰዎች ያስታውሱታል። 4ቱ ወንጌል በልዩ ልዩ ከለር የመልአክ ስዕል ምናምን ያለበት ከላይ እሱም ነበረ ይዘን የምንሄደው። ለሰዎች እንሰጥ ነበረ።
ብዙ ሰዎች ደግሞ ትምህርትም እስከዚህ ብዙ አልተማሩም ነበረ በዛም ወቅት። በተለይ በጣም ወደ ገጠሩ በምንሄድ ጊዜ አንድ ሰው ምናልባት ከመንደር ውስጥ የምናገኝ ሰው ነበረ ማለት ነው ንባብ የሚችል። ሌሎቹ ንባብ ስለማይችሉ እሱ ይቀበልና ህዝቡ ማታ ከስራ መልስ ከእርሻ መልስ አንድ ትንሽ ዳገት ነበር እዛ አንድ መንደር ማስታወሰው እኔ እዛ ዳገቱ ላይ ቁጭ ብሎ እሱ ያነብላቸዋል። ሰዎቹ በቃ በጣም ያዳምጣል። ስንነግራቸውም ደግሞ ስለ ወንጌል በጣም የሚያዳምጡ ነበረ። ሌሎች ግን በፍጹም እነዚህ ጣሊያኖች ናቸው ስለላ ነው የመጡት እየተባልን የማይቀበሉበት መንደር ብዙ ነበረ። ኦርቶዶክስ ነው አካባቢው በሙሉ። ስለዚህ እነሱ ብዙዎቹ አይቀበሉም ነበረ። እንደው ስናስተምራቸው ስንነግራቸው አንዳንዶቹ ይቀበሉ ነበረ። አንድ መንደር ስንገባ ደግሞ እንትን ሽባ የሆነች ሴት ነበረች እና ለጠንቋይ ከብቷን በሙሉ ጨርሳ የልጆቿንም ከብቶች እየሰጠች ዶሮ ምናምን መጀመሪያ በዶሮ ነው የጀመረችው እና 7 ዓመት ሙሉ እጇ እንደዚህ እግሯም ይሄ እንደዚህ ወደ ደረቷ ደርቆ ነበረ። ምንም መንቀሳቀስ አትችልም። ሰዎች ናቸው የሚያወጣት የሚያስገቧት የነበረው። ከዛ እንግዳ መጣ ወይ ብላ ጠየቀች። ቤቱ ጎጆ ቤት ነው፣ ጨለማ ነበር እና እንግዳ መጣ ወይ ብላ ስትጠይቅ አስተርጓሚ ነበር ያኔ ገና አማርኛውንም አልለመድንም። አዎ እንግዳ መጥተዋል፣ እስቲ እንግዶቹን በኦሮምኛ ነው እንግዶቹን እስቲ ገመድ ካላችሁ ጠይቅልኝ አለ። ምን ልታረጊ ነው በገመድ አለ። አይ እኔ ልጆችንም አስቸግሬያለሁ፣ ራሴም ተቸግሬያለሁ፣ ስለዚህ ራሴን ላጠፋ ፈልጋለሁ አለች። አይ እኛ እንደሱ አይነት ነገር ይዘን አልመጣንም። እኛ ይዘን የመጣነው የነፃነት ወንጌል፣ ክርስቶስ ኢየሱስ ለአንቺም ሞቶልሻል፣ ያንቺንም በሽታ ሊያነሳ ይችላል እና ጥቅሶችን በኦሮምኛ በፎኔቲክ እናቴ በጣም ብዙ ጥቅሶችን ትጽፍ ነበር እና እነዛን ጥቅሶች በተለይ ለመዳን ለሚፈልጉ ሰዎች የሚመቸውን ጥቅስ ጽፋ ነበር። ያንን ጥቅስ ታስተምራታለች ማታ እንትን እያለች። ሴትዮዋ የ78 ዓመት ወይ 79 ዓመት ትሆናለች። በጣም ትልቅ ሰው ናት። ግን ቅጥነቷ በቃ እንደ ህፃን ልጅ ነው ተሸክሞ የሚያወጡት። 7 ዓመት ሙሉ ተኝታ ከዛ እንዴት ነው የሚፈውስ ነገር አለ? ሐኪሞች ናቸው መድኃኒት አመጣቸው። እኛ ከመድኃኒት በላይ የሆነውን ነው ያመጣንልሽ ብሎ እናቴ ተናገረቻት። ከዛ ጥቅሱን እያጠናች ሌሊቱን ወደ መኝታ ስንሄድ እግዚአብሔርን ማመስገን ጀመረች በኦሮምኛ። በጣም ሃሌሉያ እያለች እግዚአብሔርን ማመስገን ጀመረች። እኩለ ሌሊት ላይ በቃ እጇን ቀስ ብላ እንደዚህ ማውረድ ጀመረች። ጨረቃ በትንሿ ቀዳዳ ይታይ የነበረ ጎጆ ቤት ውስጥ። ከዛ ቀስ ብላ እግሯንም አወረደች ወደታች። እግዚአብሔርን በጣም እያመሰገነች ነበር። ከዛ በኋላ ተነሳችና ያንቀጠቀጣታል። ብርድ ነው አገሩ፣ ይበርድ ነበረ። እናቴ ምን ነው በረደሽ እንዴ አለ። አዎ በጣም በርዶኛል። ካፖርታቸውን አወለቁና ለበሷት። ከዛ ወረደችና በኩበት እንግዲህ እሳት ይቀመጥ የለ ኡፍ ማለት ጀመረች። እሳቱን አነደደችና በአንድ ጣሳ ውሃ ጣደችና 12 ሰዓት ሲሞላ ጣሳውን ብድግ አድርጋ ውጭ ወጥታ ታጥባ መጣች። በ7 ዓመት ፍጹም 7 ዓመት በኋላ ተፈታች። አልተነቃነቀችም። በ7 ልጆቹ ራሳቸው በቃ ገብቶ ያልቅ ነው ምናምን ይላሉ። ለጠንቋይ ነው የምትሰጠው። ነገ ጥቁር በሬ አምጡ፣ ነገ ቀይ አምጡ እየተባለ እንደዛ ነበረ እንትኑ የመጀመሪያ ወልመራ ያለን ጊዜ ወልመራና ሆለታ። ከዛ ሴትዮዋ ስትነሳ ጥሩምባ ልክ እንደተነፋ ሰው እንትን ያሉ ሰፈር ያሉት ቅርብ ለቅርብ አይደለም ቤታችሁ፣ የገጠር ቤት መቼም ራቅራቅል ሁሉም ሰው በሽተኛው ጤነኛው ሁሉም ተሰብስበው መጡ።
ግን አይገርማቸውም። ምንም ነገር ሊቀበሉ አልቻሉም። ጠንቋዮች ናቸው። አደበቀለ አንቺ ስንት ነው የከፈልሽው ለእነዚህ ሰዎች? እኛም እንክፈል፣ ከብት እንሽጥና እንክፈል። አይ በገንዘብ አይደለም፣ ገንዘብ አይደለም፣ እኔ ገንዘብ አልሰጠሁም። ታውቃላችሁ አይደለም ከብቶቼን እንደጨረስኩ የእነሱንም የልጆቼንም እየጨረስኩ ነው እና ምንም ነገር እንትን አልልም አለች። ገንዘብ አንድ ሳንቲም አልሰጠሁም፣ ግን ይሄን ነው ያስተማሩኝ ብላ ማሚ እናቴ ያስተማረችውን ጥቅስ ለነሱ ትነግራቸዋለች። እንዴት እንደያዘች የሚገርም ነው እኮ በቃ በዛ እድሜ ቀላል አይደለም። ብዙ ጥቅስ ነው፣ ወደ 15 ምናምን ጥቅስ ነው የያዘችው እና ለነሱ ነገረች። እግዚአብሔር ነው የፈወሰኝ እንጂ ጠንቋይ አይደለም። ብር ደግሞ አልከፈልኩም፣ ከብትም አልሰጠኋቸውም። የልጆቼን እንዴት አድርጌ እሰጣለሁ? አልሰጥም። እነሱ ይህንን የመዳን ወንጌል ነው የሰበኩኝ። እናንተም ብታምኑ እናንተም ትድናላችሁ። ከዛ በኋላ መጣን ወደ ቤት። እሷ ቆየች። 3 ጊዜ ነው የሄድነው እሷ ጋር። በሁለተኛ ዙር ስንሄድ ዶንያ ክር እያስገባች ዶንያ ትጠግናለች። አይኗ ጨለማ ውስጥ ስለቆየች በደንብ አያይም ነበረ። ግን እሷ ገበያ ልትሄድ ዶንያውን እየጠገነች ተፈውሳ ድና መስራት ጀመረች። ሃሌሉያ እንኳን ደህና መጣችሁ ብላ ዝልል ብላ መታ አቀፈችን ሁላችንም። ከዛ 3ኛ ዓመት እኔ አልሄድኩም አብሬ፣ ሌሎች ናቸው የሄዱት። በ3ኛው ዓመት እሷ ደክማለች ከእድሜው ጋር መሰለኝ። በኋላ ለልጇ ለታላቅ ልጇ እነዛ የወንጌልን መልእክት ያመጡ ሰዎች ጋር ሄደህ ንገራቸው፣ እኔ ወደ ሰማይ ቀድሜያቸዋለሁ፣ እዛ ሆኜ እጠብቃቸዋለሁ፣ በዝማሬ ይቀበላቸዋለሁ ብላ መልእክት ላከችኝ። ወንዙ ትንሽ ሲቀንስ ሲል ወንዙ ሲሞላ ማንም መሻገር አይችልም ነበር። ወደ ሜታሮቢ ነው ቦታው። ከዛ በቃ እንደዛ ሆነች። በጣም ነው ደስ ያለን። እሷ ልጆቿ ስንት እንዳመኑ አላውቅም። ትልቁ ልጅ ከነሚስቱ አምኗል፣ ከልጆቹ ጋር አምኗል። ሌሎቹን ግን አላውቅም። ያው አካባቢውም ተጽዕኖ ያደርግባቸዋል። ሄዶ የሚያስተምር ከሌለ ቶሎ ብሎ ይወድቃል። ቀላል አይደለም። ስለዚህ ከኛ በኋላ ሰው የሄደ አይመስለኝም። ከዛ እኛ ሆለታ ገባን። ትምህርት ቤት እዛ እስከ 5ኛ ክፍል ሰራን። ህፃናት ማሳደጊያውንም ሰራን። የመጀመሪያ ዓመት 24 ልጆች ነበሩ የተቀበልኩት። እናት አባቴ ያው ወንጌል አገልግሎት ይቀጥሉ ነበር። እኔ ከልጆች ጋር ነበርኩ። በጣም ልጅ ነኝ፣ 16 ዓመት ነኝ። ሰዎች አትችልም ብሎ ብዙ ተጽዕኖ አድርጎብኝ ነበረ። እግዚአብሔር ደግሞ እንዲያስችል የእሱ ስራ እስከሆነ ድረስ ያስችላል። የረዳኝ አምላክ ነው እንጂ እኔ በራሴ ምንም አቅሙም የለኝም፣ ብሩም የለኝም፣ ምንም ነገር የለኝም። ግን እግዚአብሔር በሁሉም ነገር ነው የረዳኝ። እሱ ከኔ ጋር ባይሆን ኖሮ እዚህ አልደርስም ነበር እና ከዛ በኋላ አዋሳ መጣን። ደግሞ በእናቴ ህመም ምክንያት አንዴ በጣም ታመመች፣ ሆስፒታል ተወሰደች። አይ ይሄ ሳምባ አልቋል፣ እሷ አትተርፍም፣ ግን ሞክሪ፣ ብትቺ ከነርስ ጋር ይዘሻት ሂጂ ወደ ሀገሯ፣ እዛ ትታከም እንጂ እዚህ አንችልም አሉ። ከዛ የሚሽነሪዎች ስብሰባ ነበረ ላንጋኖ። የፊንላንድ ሚሽነሪዎች በሙሉ ተሰብስበው ነበረ። ማስታወሻ ፎቶግራፍ ሁሉ ነበረ። ከዛ እነሱ ማታ ወንድሞች መጥቶ በዘይት ቀብቶ ጸለዩ ለእናቴ። ሴቶቹም ይዘ እየጸለዩ በጣም አመሹ። ከዛ ወደ የክፍላቸው ከገቡ በኋላ እናቴም ጋደም አለች። ቶሎ ብሎ እንቅልፍ ባይወስዳትም በኋላ እንቅልፍ ወሰዳትና ወደ 9 ሰዓት ይመስለኛል የሆነ ብርሃን እዛ ክፍል በራ። መብራት ላንጋኖ ድሮ ሌሊት ያጠፋሉ፣ 4 ሰዓት ላይ ነው የሚያጠፋ። የሆነ ብርሃን ብቻ በራና ጸጋህ ይበቃሻል አለ። ቃሉ ይሰማሉ፣ ግን ማንንም አላየም። ከብርሃን ውስጥ ነው ያውቃል፣ ድምፁን ይሰማል። ከዛ እንቅልፍ ወዲያ ወሰዳት። ጠዋት ስትነሳ ያስመለሳት
እንትን የሳምባው እንዳለ ነው የወጣው። አዲስ ሲተካ በጣም አሮጌው ነው ወጣ። እግዚአብሔር እና ጠዋት ተነስቶ በቃ እንግዲህ ትኬት ከፍለናል እንዴት እንቀራለን ተባባልንና ፊልማኖ ስዊድን ሄድን። ራጁን ይዘን ስንሄድ ይሄ ውሸታቸው ነው፣ ይሄ የእናትሽ ራጅ አይደለም፣ በፍጹም ሊሆን አይችልም። አሁን ያለው ሳምባ አዲስ የህፃን ሳምባ ነው የሚመስለው። እግዚአብሔር ውጤቱን በብርሃን ቀይሮት ነው ማለት ነው። እግዚአብሔር ቀይሮታል። አሜን። የእግዚአብሔር ስራ ነው። ከዛ ሄድን፣ ተወሰነ ጊዜ እዛ ቆየን። ተመልሰን ወደ ኢትዮጵያ መጣን። ያው የተበተኑ ልጆችም ተሰብስበው መጡ እንደገና እኛ ጋር። ሁሉም ትምህርት ስላልጨረሱ ያው ለትምህርት ለመጨረስም ብለው መጡ። ብዙዎቹም በቃ እንትን አልናቸው፣ ትምህርታቸውን እንዲጨርሱ ረዳናቸው። በኋላ ተበተኑ ልጆቹም። ግማሾቹ ወደ ውጭ ሀገር የሄዱ ወደ 200 አሉ። ሌሎቹ ደግሞ ያው ኢትዮጵያ ውስጥ አሉ። ጥሩ ስራ ይዘዋል። በመንፈሳዊ ህይወታቸውን ደግሞ ደስ የሚያሰኝ ነው። ሁሉም እንትን አይደሉም። ወደ ዓለም ያሉ በጣም ጥቂቶች ናቸው። ጥቂቶቹ ደግሞ በራሳቸው ጊዜ ጥሩ እንትን ስላልነበራቸው የሞቱ አሉ፣ ከወንዶችም ከሴቶችም ማለት ነው። እና እንደዚህ ነው። አሁን ደግሞ ይህንን ፍቃድ ስናወጣ በጣም ብዙ ጊዜ ፈጀብን ከመንግስት ፍቃድ ለማግኘት ለዚህ ለድርጅት። አሁን እዚህ የምናሳድጋቸው ልጆች በየቤታቸው ነው የምንረዳቸው። 300 የሚሆኑ ተማሪዎች አሉ። 50 ዩኒቨርሲቲ የሚማሩ አሉ። ከዚህ በፊትም ወደ 70 የሚሆኑ የዩኒቨርሲቲ ተማሪዎች ተመርቆ ስራ የያዙ አሉ። እንዲሁም የሙያ ትምህርትም ተምሮ የጨረሱ አሉ። እነሱም ስራ አግኝተዋል። ምናልባት ጥቂቶቹ ያላገኙ ሊኖሩ ይችላሉ በራሳቸው ፊልድ ስላልሆነ። እንደገና አሁን ዘንድሮ ያስመረቅናቸው 18 ልጆች ነበሩ። እነሱም ያው ስራ አግኝተናል እያሉ ነው። እግዚአብሔር እየረዳቸው ነው። አሜን። ክብር ለጌታ ይሁን። እንደው መጀመሪያ በመጣችሁበት ጊዜ የገጠማችሁ ነገር እንደነበረ ሰምቻለሁ። ያ ነገር ምንድነው? ሁለታ በነበራችሁበት ሰዓት ያው እንግዲህ መቼም ፊንላንድ ትኖሩበት የነበረ የህይወት ደረጃ አለና አላማ ራዕይ የሚባለው ነገር ዝቅታንም ቻሌንጅንም የሚያሳይ ነውና በዛን ወቅት የምታርፉበት ቤት ቆርቆሮ በቆርቆሮ እንደነበር ሰምቻለሁ። እስቲ ስለሱ አጫውችን። እንግዲህ እዛ ስንገባ ወልመራ በነበርን ጊዜ 11 ኪሎ ሜትር ርቀት ላይ ነው ከሁለታ። ወልመራ በእንጨት የተሰራ ቤት ውስጥ ነበር የምንኖረው። ግን ከመንግስት ፍቃድ አግኝተን ወደ ሁለታ ስንገባ አንዱ ክርስቲያን ወንድም በእኔ መሬት ላይ ስሩ ከፈለጋችሁ ብሎ መሬቱን በአጥር አጥሮ ሰጠ። እሱ ራሱን ቤት አልነበረው መጀመሪያ። ከዛ እኛ ቆርቆሮ በቆርቆሮ የሆነች ትንሽ ቤት አንድ አልጋ ነው የሚያስገባው። አራታችንም እሱ ላይ ነው። ትልቁ ወንድሜ በ3 ወር ነው ከኢትዮጵያ ተመልሶ የሄደው። ለምን ቸርች ከጀርባችሁ የለም፣ የሚረዳችሁ የለም፣ እኔ እየሰራው ልካለሁ ብሎ በ17 ዓመቱ ወደ ስራ ተመለሰ እና እሱ ነበረ የሚረዳን። ለ2 ዓመት ከ6 ወር እንደዚህ እየረዳን ነበረ። በኋላ አንድ ቸርች አነስተኛ የሆነ ፊኒሾች ያሉበት ቸርች እነሱ እንትን አደረጉ፣ መርዳት ጀመሩ። ያው ደሞዝ ይልካሉ፣ በጣም ብዙም ባይሆን። የዛን ጊዜ ደግሞ ሁሉ ነገር ርካሽ ስለሆነ ቀላል ነበረ ህይወት። እንደዛ ቆርቆሮ ቤት ውስጥ አንድ አልጋ ነበር። ከዛ የራሳችንን ቤት ከሰራን በኋላ ቦንዳ አልጋ፣ ምናልባት እንዳንተ ያታውቁትም ይሆናል፣ በእናንተ ዘመን አይኖርም መሰለኝ። በቦንዳ አልጋ ላይ ሳር ፍራሽ ነበረን። በሳር ፍራሽ ነበር ብዙ አመት ያሳለፍነው። ወደ 5 ዓመት 6 ዓመት እንደዛ ነው የቆየን። ካሊም የሚባል ደግሞ እንደ ብርድ ልብስ ነገር ሆኖ ሳር ፍራሹ እንዳይቆረቁረን ከላይ ይደረባል። ሌላው ብርድ ልብስ ምናምን ከካናዳ ይዘን የመጣን ስላለ ነገር አለ። ምንም የጎደለን ነገር የለም። ያው እግዚአብሔር እንደዛ እየረዳን ነው። ለጌታ ይሁን። እንግዲህ አባቶት በመጡ በስንት ዓመታቸው ነው ያረፉት? ያማቸው እንደነበር ሰምቻለሁ እና በምን ህመም መቼ ነው ያረፉት? ኩላሊት ህመም ነው።
እና ቀደም ብሎ ያውቅ ነበረ። እግዚአብሔር ነግሮታል። አንድ ወር በኋላ ከእናንተ እለያለሁ። አዲስ አበባ ሄዶ የመኪና ከላውዶ እና የስራ ፍቃድ መኖሪያ ፍቃድ አዲስ ሆኖ የመጣው። ከዛ ከአንድ ወር በኋላ ወደ ቤት ሄዳለሁ። የት ቤት ነው የምትሄደው ብለን ስንጠይቀው ወደ አባቴ ቤት ሄዳለሁ ብሎ ያወራ ነበረ። እና ልክ በወሩ እሱ በጣም ታመመ። ሌሊት መኪና ፈልገን ከአንድ ልጅ ወጣት ልጅ ነበር ከኛ ጋር፣ ከእሱ ጋር ሌሊት ተነስተን መኪና ፈልገን አቶ ወልደ ዮሐንስ የሚባሉ ነበረ እዛ ህይወት ብርሃን ቸርች ፊት ለፊት የሚኖሩ ሰውዬ። እሱ መጣና መኪናውን የእኛን መኪና እየነዳ ሆስፒታል ወሰደ። እሱ ያው አልተመለሰም። ያው ወደ እግዚአብሔር እንደሄደ ነው እሱ። እና በዚህ አይነት ነው አባቴ ያረፈው። 11 ዓመት ነው ሰርቶ የሄደው እሱ። ኢትዮጵያ በገባችሁ በ11ኛው ዓመት ነው ወደ ጌታ የሄዱት። ያው እሳቸው ካረፉ በኋላ የወንጌሉ ስራ ቀጥሏል። እርስዎ እና እናቶት አብራችሁ እንደቀጠላችሁ ሰምቻለሁ። በተለይ ይሄ የልጆቹን ማሳደግ ስራው ላይ በዛ ጊዜ የገጠማችሁ ችግር ምን ነበረ? ማለት እንደ ቻሌንጅ በዚህ ራእይ ውስጥ ቀላል ነገር አይደለም። አቅም የሚሆን አባት ሳይኖር ለመቀጠል እንደ ሰው የሚከብዱ ጊዜዎች አሉ እና ምንድነው በዛን ወቅት ላይ እንደ ቻሌንጅ የነበረው? በዛን ጊዜ ልክ አባቴ እንዳረፈ ብዙ ሰዎች ከኢትዮጵያን ሰዎችም ከራሴ ወገኖችም እናንተ አሁን ምን ትሰራላችሁ? ሴቶች ብቻችሁን እንደ ወደ አገራችሁ ተመለሱ ብሎ ያሉን ነበረ። እኔና እናቴ ግን አይ እግዚአብሔር ካላለ በስተቀር ሰው ባለው አንሄድም ብለን ተውነውና እግዚአብሔር ደግሞ እየረዳን። አባቴ በሚያርፍበት ጊዜ 69 ልጆች ነበሩ ኦርፋኔጅ ውስጥ። የዛን ጊዜ እናቴ ከኦርፋኔጅ ስራ ጋር እኔ እንድትረዳኝ ቀረች። ብዙ ጊዜ ወደ ገጠር አትሄድም፣ አልፎ አልፎ ነው ወደ ገጠር ሄዳ የምትሰብከው። ግንቤ ገነት ቤተክርስቲያን ታውቃላችሁ አይደለም? እዛ የመጀመሪያ በዛፍ ስር ነበር አባቴ የሚያስተምረው። ከዛ እኛም እንግዳ ሲመጣ ይዘን እንሄድና ይሰበካል። ያው የወንጌል ስራ ነው የሚሰራው። አሁን እነሱ በጣም ትልቅ ቤተክርስቲያን ሰርተዋል እና ብዙ ቅርንጫፎች አሏቸው። በጣም ብዙ ሰው ነው የተመለ። መጀመሪያ ግን 3 ሰው ነው ያመነው። 2 ወንድማማቾች እና አንድ ሌላ ጌታን የተቀበሉ። ከከብት ጋር ስለሚዞሩ ብዙ ጊዜ አይገኙም ነበረ መጀመሪያ። በኋላ መንግስት መሬት ሰጣቸውና ቤት ስሩ ብሏቸው ቤት ሰርቶ መኖር ሲጀምሩ መጡ እና ኑ እናስተምሩ ብሎ ጠየቁ። ምናልባት ታሪካቸውን ሌላውን ሰምታችሁ ከሆነ መጽሐፍ ቅዱስ ሲሰጣቸው እኛ በኃጢአተኛ እጃችን እንዴት መጽሐፍ ቅዱስ እንይዛለን ብሎ በአዲስ ጨርቅ ጠቅልሎ ሳጥን ውስጥ ከቶታል። ሌሊት ግን አውጥቶ እንደ ትራስ ይተኙበታል። በኋላ አንድ ወንጌላዊ ሄዶ እንዴ መጽሐፍ ቅዱስ የላችሁም እንዴ ሲል ኧረ አለን ብሎ፣ ታዲያ የት ነው ያለው? አውጡና እናንብበል። ከዛ አውጥቶ እኔ ከተመታው በእግዚአብሔር ከተመታው እናንተም ትመታላችሁ፣ እኔ ላስተምራችሁ ልክፈተው መጽሐፍ ቅዱስ ብሎ አስተማራቸው። ሌሊቱ ምንም አልሆነም ሰውየው። በቃ ከዛ ቀን ጀምሮ ማንበብ ጀመሩ እነሱ። ክብር ለጌታ ይሁን። እንግዲህ ይሄ ቤተሰብ ለኢትዮጵያ ክርስትና እንዲሁም ደግሞ ለኢትዮጵያ ችግረኛ ህፃናት ደጋፊ የሆነ ቤተሰብ ነው። ስለዚህ በታሪክም እንዲሁም ደግሞ እንደ አንድ ኢትዮጵያዊ ዜጋ ይህን ቤተሰብ ልናመሰግን እንወዳለን። እንግዲህ አሁን ባለው ሁኔታ 300 የሚደርሱ ልጆች በየቤታቸው በዚህ ድርጅት ይረዳሉ። እንግዲህ ድርጅቱ ባለው ብቻ ሳይሆን በሌለውም ነገር እያካፈለ የኖረ ድርጅት ነው። ከራሱ አቅም በላይ በሆኑ ችግሮች ውስጥ ችግሮችን አልፎ ሲረዳ ቆይቷል እና በዚህ ወቅት ደግሞ ከቤተ ክርስቲያን ጋር በተለይም በሙሉ ወንጌል ቤተ ክርስቲያን ትልቅ ለምስጋና የሚቀርብ ስራ ድርጅቱ እንደሰራም ሰምቻለሁ። ድርጅቱ ካለው መሬት የተወሰነውን ሰጥቷል። ቤተ ክርስቲያን በዚህ ባላችሁበት ኤስኤስ አካባቢ ላይ
በአዋሳ ከተማ አጥቢያ እንዲመሰረት ምክንያት ሆኗልና ይሄ ትልቅ ድል ነው። የክርስቶስ ቤተክርስቲያን እንዲተከል ምክንያት ሆኗል እና እስቲ ከዚህ ጋር የተያዘውን አጋጣሚ ምን አነሳሳው ለማድረግ? የቤተክርስቲያኑ ጉዳይ እንኳን መጀመሪያ መጥቶ ጠየቁ። ቀጥሎ ደግሞ ህይወት ብርሃኖች መጡና ጠየቁ። አይ ቀደም ብዬ ለሙሉ ወንጌል ቃል ገብቻለሁ። ቅርጮ ነበረ የዛን ጊዜ እና አንደኛ ነገር ፈቃድም ገና ቆርጬ አልሰጠኋቸውም ነበር። በኋላ ግን ሳስበው እኔ ራሴ ወንጌል አገልግሎት ወጥቼ ለልምድ መናገር ስለማልችል እነዚህ ሰዎች ወንጌላውያንን ይልካሉ። ራሳቸውም ደግሞ እዚህ ቸርች ውስጥ ብዙ ሰዎች ይድናሉ። በጣም ብዙ ሰዎች ድነዋል በዚህም ቸርች። ስለዚህ እንደው ለምን አንሰጣቸውም ብዬ ሰጠው። የእሱን ጊዜ የሀገሬ ሰዎች መጡና እንዴት ትሰጣለሽ? እንዴት አርገሽ ነው እንደዚህ አይነት ነገር የምታደርጊው አሉ ሲሉኝ እንትና ወንጌል አገልግሎት አይደለም ወይ የወጣ ነው? እናንተስ ብትሆኑ ወንጌል አገልግሎት አይደለም ወይ የወጣችሁት ብዬ እንትና ድፍረት አልነበረኝም። አልፎ አልፎ ሰው ሲመጣ ደበቅ ነበረ። እንደውም ወጣት እያለሁ ከሰው ጋር አለማውራት ብዙ እንትን አልነበረኝ። ግን ከዛ ነገርኩት ለሰውየው፣ እንዴት ነው እኛ ለወንጌል አገልግሎት አይደለም ወይ የመጣ ነው? ለምንድን ነው የምከለክለው? እኔ ራሴ መሄድ ካልቻልኩ ሌሎች በእኔ ፋንታ ቢሄዱስ? ይሄም አንድ ስራ ነው አይደለም እንደ ከዛ በኋላ አብሮት የነበሩ ሰዎች ስለ አንዳንድ ታሪክ ስነግራቸው አለቀሱ። እንባ አወጡ። እሱ ያ ሰውዬ ግን እኔ ልረዳሽ እችላለሁ፣ ካርታ ምናምን ስጭኝ አለ። ከዚህ በፊትም የደብረ ዘይቱን ወስዳቸዋል፣ ይበቃቸዋል አልኳቸው። ይሄንን እኔ አልሰጥም፣ ብሰጥም ለቸርች እሰጣለሁ፣ ወይንም ደግሞ ልጆች አዳፕት ያደረጓቸው ልጆች አሉ፣ ለእነሱ እሰጣለሁ። ግን እነሱ እዚህ ሀገር መጥተው የሚሰሩ አይመስለኝም፣ አይወጡም ብዬ እንትን መልስ ይሄንን ሰጠው። ከዛ በኋላ በቃ በዚህ መንገድ ነው መሬቱን ከፍለው ለቤተ ክርስቲያን የሰጡት። ክብር ለጌታ ይሁን። እንግዲህ በነበረን ቆይታ ብዙ ትልልቁ ነገሮችን ተካፍለናል። አሁን 73 ዓመቶት ነው። እግዚአብሔር የእድሜ ባለቤት ነው። እድሜን የሚሰጥ እሱ ነው። በቀጣይ እንደው ምን አይነት ራዕይ ያሉት በዚህ ኦርፋኔጅ ፕሮግራም ውስጥ እግዚአብሔር በእኔ ቢፈጽመው ቢያደርገው የሚሉት እንደ እቅድ የያዙት ራዕይ ምንድን ነው? እንግዲህ አሁን እየሰራን ያለነው ተማሪዎችን ነው የነገርኩሽ። ተማሪዎች ብቻ ሳይሆኑ አዛውንትም 50 እንረዳቸዋሉ። እንደገና እናቶች ደግሞ አባት የሌላቸውን ልጆች የሚያሳድጉ 100-200 ሴቶች አሉ። በብዙ ነገር ባንረዳቸውም ትንሽ የጽዳት ነገር እንሰጣቸዋለን። ሐኪም ቤት ደግሞ ሲታመሙ እንከፍልላቸዋለን። አንዳንድ ነገር ሲኖር እህልም ገዝተን እንሰጣቸዋለን። እንደዚህ አይነት ስራ ነው የምንሰራው እና ብዙዎቹን ደግሞ በየቸርቹ ነው የሚካፈሉት። አብዛኞቹ ክርስቲያን ናቸው፣ በጣም ጥቂት ናቸው ሌላ ክርስቲያን ያልሆኑ ያሉበት። እንደዚሁ በዚሁ አይነት ስራ እግዚአብሔር ከፈቀደልኝ ለመቀጠል ነው። ይህንን ማስፋፋት ነው የሚፈልጉት። እሺ፣ ክብር ለጌታ ይሁን። እንግዲህ እግዚአብሔር አምላክ በዚህ ቤተሰብ ውስጥ በእርሱም ሕይወት ውስጥ ትልልቅ ስራዎች ሰርቷል። በቀጣይም ደግሞ ይህንን ራዕይ ያስጀመረው እግዚአብሔር ወደ አወራው ምዕራፍ እንደሚያሻግረው እናምናለን። ጸሎታችንም ነው። በጸሎት የእኛ ሚኒስትሪ የሳቤ ምንጭ ዓለም አቀፍ የወንጌል አገልግሎት ከዚህ እግዚአብሔር ከሰጠው ራዕይ ጎን በጸሎት እንቆማለን፣ መተንም እንጎበኛለን። እግዚአብሔር አምላክ በረዳን መጠን ቀረ የሚሉት እንደው መናገር የሚፈልጉት ነገር ካለ ድኑን ለእርሱ ልስጥ። ብዙ ነገር የለም። ያው በእግዚአብሔር ታምር የኖርንበት ዘመን ብዙ ነው። ማለትም ገንዘብም እጥረት ነበረ፣ ልዩ ልዩ እጥረቶች ደርሶብናል። ግን ጸልየን ደግሞ እግዚአብሔር ያንን ነገር እየሞላ ነው። አሁን እንደውም በጣም ጥሩ ደረጃ ላይ ነው ያለው ሁሉ ነገር። ልጆቼ ከአሜሪካና ከፊንላንድ ያሉት ያው በእህልም በብርም እየረዱኝ ስለሆነ ምንም አይነት ችግር የለብኝም። አሁን እግዚአብሔርን አመሰግናለሁ። እነሱንም ያሳሰበ ያስነሳ እግዚአብሔር ነው። አሁን ወደ መጨረሻ ዘመን እንግዲህ አገልግሎት እንደዛ ይሰጡኛል፣ ይመጣሉ። አንዳንዶቹ መጥቶ ያው ቤቱንም ሙሉ በሙሉ ያው
ኪችን ካቢኔቱን ሁሉ ፍሪጅ፣ ምድጃ የተለያየ ነገር አድርጎልኛል። እግዚአብሔር እነሱን የሚባርካቸው። ብዙዎቹ ያው በጌታ ስለሆኑ የጌታን ስራ ደግሞ ይደግፋሉ ብዬ አስባለሁ ለወደፊት። ክብር ለጌታ ይሁን። እንግዲህ አይሪ ድንቅ ምስክርነትን የሰጠሽን ይሄ እውነቶቹ ላይ በህይወታቸው የተፈተነ እምነታቸው የሚታዩ ሰዎችን የምናቀርብበት ፕሮግራም ነው። እንግዲህ ለብዙዎች ጽናት ይሆናል፣ ለብዙዎች አቅም ይሆናል። ለካ ሰው ችግሮችን አልፎ ተቋቁሞ እግዚአብሔር ያወራው ጋር ለመድረስ የአቋም ሰው መሆን ከቻለ መሻገር ይችላል የሚለውን ከእርሶ ህይወት ብዙ ሰዎች ይማራሉ። በመጨረሻ የሚያመሰግኑት ሰው ካለ በዚህ ሁሉ ህይወት መስመር ውስጥ መቼም እግዚአብሔር በሰው ነው የሚባርከው። በጣም ብዙ ነው የማመሰግናቸው፣ ቆጥሬ አልዘልቅም። ከካናዳ ጥሩ ሰዎች ነበሩ፣ ክርስቲያኖች ናቸው። ብዙ ነገር የረዱን ሰዎች ናቸው። በወንጌል አገልግሎት ከጎናችን አልጠፉም። ከፊንላንድም እንደዚሁ ኢትዮጵያ ውስጥም ያሉት ብዙዎቹ ድጋፋቸውን እየሰጡን ነው፣ እየጸለዩልን ነው። ዋናው ደግሞ የእነሱ ጸሎት ነው። የእኛም ጸሎት የህብረት ጸሎት የሁላችንም ያው እስካሁን ድረስ እየረዳን ይሄ ነው እና ብዙ ናቸው። ስማቸውን ጠርቼ እንዳልቆጥር በጣም ብዙ ናቸው። እሺ ክብር ለጌታ ይሁን። እንግዲህ ተመልካቾቻችን ከአይሪ ጋራ የነበረን ቃለ መጠይቅ በዚህ ያልቃል። ዛሬ ላይ በተላለፈው በዚህ ፕሮግራም ብዙዎቻችሁ እግዚአብሔር አምላክ ለካ አስጀምሮ ያስጨርሳል የሚለውን የተማርንበት እንዲሁም ደግሞ ጽናትን ችግሮችን አልፎ ከግብ ጋር መድረስን በዚህ ቤተሰብ አይተናል። ይህ ቤተሰብ የኢትዮጵያ እንዲሁም የኢትዮጵያውያን ባለውለታ ነው። እንዲሁም ለቤተ ክርስቲያን መስፋት ለወንጌል መስፋት ምሳሌ የሚሆን ቤተሰብ ነው። እግዚአብሔር አምላክ ይህን ቤተሰብ ይባርክ። ተመልካቾቻችን በቀጣይ በሌላ እንግዳ እንገናኛለን። ይህ እውነት ቶክ ሾው ነው። የዚህ ፕሮግራም አዘጋጅና አቅራቢ ነብይት ማራናታ ተክለሰንበት ነኝ። እስከሚቀጥለው ፕሮግራም ድረስ መልካም ጊዜ ይሆንላችሁ።